እመቤታችን በደብረ ምጥማቅ 5 ቀን ተገልጻ ነበረና እኔም ከመጣሁ ጀምሬ ያየሁት ሁሉ ትውልድ ስራ ያችን ደብረ ምጥማቅን የምታስታውስ ይህችው ጽርሐ ጽዮን ናትና በእውነት በሚያስደንቅ ሁኔታ በዓሉ እየተከበረ ስላለ አምሳለ ደብረ ምጥማቅም ስለሆነች ወደፊትም በመላው ኢትዮጵያ ያለ ሁሉ መጥቶ እንዲጎበኝና እንዲያከብር የአምላካችን ቅዱስ ፈቃዱ እንዲሆን የእመቤታችንም የእግዝእትነ ማርያም ረድኤት እንዳይለይ ሕዝበ ክርስቲያኑን ሁሉ አሳስባለሁ። እንኳን ደስ አላችሁ። እመቤታችን እንግዲህ ከፍጥረታት ሁሉ የተለየች ከሴቶች የተለየች ብፅዕት ቅድስት ድንግል የአምላክ እናት ስለሆነች ሁላችን እናከብራታለን። የእግዚአብሔር ወዳጅ የነፍስ አማላጅ በአማን ድንግል ተብላ የተመሰከረላት እመቤታችን ናት። ወአልቦ ዘይከብር እምኔሃ በእውነት ከእሷ በታች ከእግዚአብሔር በታች ከእርሷ በቅርብ እንደ እርሷ የከበረ የለም። ምክንያቱም ሰማይና ምድር የማይወስኑትን ጌታ ኢየሱስ ክርስቶስን ወልዳለናለች እና ስለዚህ ብፅዕት እያልን እናመሰግናለን። እነሆ ያመሰገናትን መንፈስ ቅዱስ ነው። በኤልሳቤጥ መንፈስ ቅዱስ መላባት ብለን አሁን ከሉቃስ ወንጌል አነበናል። ያ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር በተለየ አካሉ እግዚአብሔር መንፈስ ቅዱስ እና እሱ ኤልሳቤጥን አናገራት። ብፅዕት ነሽ ብላ አመሰገነቻት እና ስለዚህ ከዚያ ቀን ጀምሮ እሷም እመቤታችንም ሁሉም ብፅዕት ይሉኛል፣ ትውልድ ሁሉ ብፅዕት ይለኛል ብላ መስክራለች። ቅዱስ ገብርኤልም እንደዚሁ አመስግኗል። 3 ምስክር እና እንግዲህ የአምላክ እናት በየሀገሩ በተለይ በኢትዮጵያ በከፍተኛ ደረጃ ሁሉ ያመሰግናታል። ሁሉ እጽዋት ሳይቀሩ በሰማይ ያሉ መላእክት፣ በምድር ያሉ የሰው ልጆች ሁሉ ድንግል ማርያምን ያመሰግኗታል። አዕዋፍም ሳይቀር የተሰጣት ጸጋ ሁሉ የበለጠ ነው። ምልዕተ ጸጋ ነው ያለው እና ሌሎቹ ለጊዜው መንፈስ ቅዱስ አድሮባቸው ቢናገሩ ሁልጊዜ መንፈስ ቅዱስ አብሯቸው አይኖርም። እመቤታችን ግን ሁልጊዜ መንፈስ ቅዱስ ተለይቷት አያውቅም። ምክንያቱም የዓለሙ ስራ የለባትም። ያደገችው በቤተ መቅደስ ነውና የተመገበችው ሰማያዊ መና ሰማያዊ ጽዋ ነውና ከዓለሙ ጋር ምንም ተሳትፎ ስለሌላት ከእግዚአብሔር ጋር ምትኖር ናት። እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነው ተብሎ ተነግሮላታል፣ ተመስክሮላታል እና ስለዚህ የተሰጣት ጸጋ ትልቅ ስለሆነ ዓለም እስከ ዓለም ጽንፍ እስከ ጽንፍ ሁሉ ያመሰግናታል። ሁሉ በየነገዱ በየትውልዱ የኦርቶዶክስ ተዋሕዶ ልጆች ሁሉ ያመሰግኗታል እና ስለዚህ ኤልሳቤጥ ብፅዕት ነሽ ብላ መሰገነች። ከእግዚአብሔር የተነገረሽን ቃል ተቀብለሻልና አምነሻልና። ማን ነው ያልተጠራጠረ? ማን ነው ሲነግሩት የሰማ? አረጋዊው ዘካርያስ በቤተ መቅደስ ሲያገለግል አላመንም። የመልአኩን የቅዱስ ገብርኤልን መልእክት ከእግዚአብሔር የተላከውን ቢነግረው አላመንም። ይሄ ነው እንግዲህ አንቺ ብፅዕት ነሽ የነገሩሽን ከእግዚአብሔር አግኝተው የነገሩሽን የምታምኝ እና ዘካርያስ አላመንም። የነገረው ልጅ ትወልዳለህ ሲለው መልአኩ ተጠራጠረ። ስለዚህም አንደበቱ ተዘጋ።
የኤልሳቤጥ ይሄን ነገር ታስታውስ ነው። ዘካርያስ የኤልሳቤጥ ባል ካህን ጻድቅ እንደሆነ ታውቃላችሁ፣ ሁሉ ያውቃል። ኤልሳቤጥ ይህን የተናገረችው አንቺ ከእግዚአብሔር አግኝተው የነገሩሽን ሁሉ የምታምኚ ብፅዕት ነሽ ብላ የመሰከረችላት ያመሰገነቻት ባለቤቷ ዘካርያስ በቤተ መቅደስ ሳለ ስለተጠራጠረ ነው። የኛ ባለቤት ዘካርያስ ቅዱስ ገብርኤል የነገረውን ሳይቀበል ቀርቶ አንደበቱ ታሰረ። አንቺ ግን ይኩነኒ ብለሽ መልአኩን ቃል በመቀበልሽ እነሆ ኢየሱስ ክርስቶስን በማኅፀንሽ ተሸክመሻል ማለት ነው። እና ይህ የተከበረ ሕዝበ ክርስቲያን የቅዱሱ ሀገር ልጆች ሁላችሁ የብዙ አባታችን አቡነ አብርሃም ልጆች ሁላችሁ በእውነቱ ነገር የታደላችሁ ናችሁ። ይኸው እነሆ መንፈስ ቅዱስ እየወረደ ሁላችሁን እየቀደሰ በአማን ጽርሐ ጽዮን መንፈስ ቅዱስ የወረደበት ቦታ ያንን ጽርሐ ጽዮንን የሚመስል ሀገር እዚህ ተተክቷል። እንደ ድሮ አይደለም። ጽርሐ ጽዮን ዛሬ 10 ሰው 30 ሰው ቢገኝ ነው በዚያ ቦታ። ዓለም ሁሉ ከድቷል። ዓለም ሁሉን ትቷል። እኛ ኢትዮጵያውያን የድንግል ማርያም የቃል ኪዳን ልጆች ግን በእንዲህ ያለው ቅዱስ ቦታ እየተገናኘን እግዚአብሔርን ከልብ በማመስገን ድንግል ማርያምን መማፀን የእኛ ስጦታ ነው እና ጽንፈ ባህር ይለዋል ይህን ቅዱስ ቦታ። ባህር ዳር ማለት ነው በግዕዙ ጽንፈ ባህር ነው እና የተቀደሰ አገር ነው። ቅዱሳን ያሉበት ሀገር ነው። እናንተ ሁላችሁ ቅዱሳን ልጆች ናችሁ። በእውነቱ ሰባቱ ከዋክብት የሚባሉ ሰባቱ ከዋክብት ብሩሃን የሚባሉ ቅዱሳን እዚሁ ጣና ቂርቆስ ነው የነበሩት። ቃል ኪዳንም የተቀበሉት በዚህ ሀገር ነው እና እናንተ የቃል ኪዳኑ ልጆች የመስቀሉ ልጆች ኢየሱስ ክርስቶስ ሁላችሁ ቡሩካን ናችሁና ቡሩኮ ቅዱስ አባታችን ከአቡነ አብርሃም ጋር ከብፁዕ አቡነ አብርሃም ጋር አብራችሁ ተጓዙ። እኔ ካየሁት ስራ ሁሉ በእውነት አስደናቂ ነው። ጽርሐ ጽዮን አክብሮት በስልጣነ ክህነቱ ስጦታ ከአባታችን ጋር ብፁዕ አባታችን አቡነ መቃርዮስ ጋር አብረን ነው የሰነበት ነው። በእውነት እያደረግን ነው የሰነበት ነው እና ጣና ቂርቆስ ጣና አይደለም ጣና በደመና ነው ድርሳነ ዑራኤል የሚለው። እመቤታችን ከግብፅ ተሰዳ ወደዚሁ ባህር ውስጥ መታ ነበረ። ስትመጣ ሰሎሜ፣ ዮሴፍ፣ ሕፃኑ ኢየሱስ ክርስቶስ በደመና ተጭነው ቅዱስ ዑራኤል በደመና ጭኖ እዚህ ባህር ውስጥ አስገባቸው። ጣና በደመና ዑራኤል መላክ ያ ነው ስሙ። እንግዲህ እናንተ የዚሁ አካባቢ ልጆች ናችሁ እና የታደላችሁ ናችሁ እና የድንግል ማርያም ቃል ኪዳን እዚህ ውስጥ አለ። ይህም ሲያንስ ነው። ጽርሐ ጽዮን ገና ይጨምራሉ አባታችን እና ሁላችሁ የደስታ ልጆች የበረከት ልጆች የኢየሱስ ክርስቶስ የመስቀሉ ልጆች የወንጌሉ ልጆች ናችሁና ደስ ብሏችሁ አብራችሁ መልካሙን ስራ ሰርተን የእግዚአብሔር መንግስት እንድንወርስ ነው እኔ የማሳስባችሁ በብፁዕ አባታችን ስም እና ደስ የሚል ነገር ነው። እኔም እርግጥ አባታችን ቅድም እንደገለጡት ብዙውን ዘመን ወስጃለሁ። በ50 ዓመተ ምህረት ቅዱስ ጊዮርጊስ ብቻ የሳር ቤቱ ነው አውቃለሁ። ቤተ ክርስቲያን በቀረቡ ያየሁት ነገር የለም። አሁን እንዲህ አድጎ እንዲሁ ለምጾ ቀንጾ ታላቅ ሀገረ ስብከት ሆኖ ስናየው በጣም እድለኛ ሕዝብ ቅዱስ ሕዝብ ነው። ቅዱስ ሕዝብ የድንግል ማርያም ቃል ኪዳን ልጆች
ሁላችሁ ቅዱሳን ናችሁና የእመቤታችን ቃል ኪዳን አያልቅምና አይቋረጥምና ደስ ብሎን ሌትና ቀን እግዚአብሔርን እያመሰገንን ቅድስት ድንግል እመቤታችን ማርያምን እየተማጸነ በዚህ ቅዱስ ቦታ እየተሰበሰብነ እግዚአብሔርን እንድናመሰግነው የአምላካችን ቅዱስ ፈቃዱ ይሁን።